ግፍ ምናምን ይፋን አይሰራም። እኔ እናንተ ሪከርድ ማዳመቂያ እናንተ መሸቀያ አይደለም። ገባችኋ? እዚህ ጋር ከማንም ወንድ ጋር ትልጥፉኝ በመድኃኒዓለም እኔ ክብር ያለኝ ሴት ነኝ። እግዚአብሔርን በጣም ነው የሰለቻችሁኝ። እናንተ ደደብ ናችሁ እንዴ? አይደብራችሁም እንዴ? ከሁሉም ወንድ ጋር እየለጠፋችሁ ይሄን የምታጋቡኝ እኔ አልፈልግም። በእናታችሁ ስራዬን ልስራበት አርፌ እንዴ። በጣም ሬስፔክት እኔ ይኸውላችሁ ከምትወዱኝ ከሆነ ሬስፔክት አድርጉኝ። እኔ መጀመሪያ ማለት ነው ለእናንተ ሪከርድ ለአካውንት ማሳደጊያ አይደለሁም። ምን ገባችኋ? ዚስ ሪል ላይፍ በቃ የኔ ይሄ ትክክለኛ ላይፌ ነው፣ ወይም ደግሞ ፊልም አይደለም። ይሄ ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም፣ ይሄ የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ በቃ ደደብናችሁ እንዴ እናንተ? እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ? እኔ አይደብራችሁ? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያደረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችኋ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? ከዚህ በኋላ ከማንም ወንድ ጋር እንዳትፖስቱኝ። በጣም ነው የተናደርኩት። አሁን ነው ትዝ ያለኝ መብራን ጋይስ ፍላወር አለቀ እኮ ሻንቆ ስፒድ ያለቀ። ኧረ ግላብ ያለው ምን እረጋጋለሁ በእናት እንዴ። እዚህ ጋር ሳይው በቃ ሌላውን ያስጠላል እኮ እንደዚህ ደስ አይልም እንዴ። እሱ ነው ባሏ፣ እሱ ነው የምታገባ እንዴ። ጃኒ ነኝ እኔ እኮ ትክክለኛው እኮ እዚህ ጋር ስትሪም ማድረግ ጃኒ እኮ ነኝ። ፊልም አይደለሁም እኔ። ፊልም አይደለም እኮ የኔ ፍቅሮች እወዳችኋለሁ፣ ግን እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ እኔ። ፊልም አይደለሁም። ፊልም ነው የሚቀያየረው እንዴ። አረ በመድኃኒዓለም ተፋቱኝ በቃ። ከወንዳውቱኝ እኔ በራሴ መንገድ የመጣው ልጅ ነኝ። ብቻዬን ድምቀት ነኝ በቃ። ተፋቱኝ በእግዚአብሔር ማርያምን። እኔ ብቻዬን ድምቀት ነኝ። ብቻዬን ነው የመጣሁት። እረፉ በቃ በእናታችሁ። አትውደዱኝ። እንደዛ ከሆነ አልፈልግም። ሶስቱ ይበቃኛል ከደገፈኝ። እንደዚህ አይነት እንትን አልፈልግም በቃ። ሶስት ሰው ከደገፈኝ ይበቃኛል። ንጹህ ሰው ይሄ ከድራማ የወጣ ከድራማ ንጹህ የሆነ ከማንም ወንድ ጋር እየለጠፋችሁ እንትና ነው እንዴ። ኦ ማይ ጋድ በጣም ነው ነርቨስ የነካችሁ ትናንትና። እመቤት በቃ አልፈልግም። ራሴ ስፈልግ ነው እንጂ እንትን ማድረገው በራሳችሁ የእናንተ ቪዲዮ ማድመቂያ አይደለም። በቃ እረፉትኝ በቃ ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱኝ። ሊቭ ሚ አለው ጀስት ስታይል ስላለ እንደነ ናሆም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ በቃ። ከዛ በኋላ እወጣለሁ። ተረጋጉ። ቴንክ ዩ ጉቺ እና ፍቱ ነርቪና እመቤቴ ስነ ስርዓት እኔ በጣም ስናድድ ሞረውን አደረግም እና እንዴ ከጓደኞቼ ጋር እያመጣችሁ ታይሚንግ እያልኳችሁ ነው። ነርቨስ ግላባት ለቀም እንዴ አንተ ኩክኒያም ግላባት ለቀም ማንም ሀዘናም እያዘነ እኔንም ሀዘን ያደርገኛል። አረ እኔ አንሶ ሀፒ እግዚአብሔር ይመስገን። እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኛ አላውቅም በህይወቴ። በጣም እብድ ነኝ እንዴ። ተፋቱኝ በቃ። እኔ አላሳዝኛ አላውቅም። ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝን ይሁን እናንተ ትራማ እንትን ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ። እኔ አዝኛ አላውቅም። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስትሆን ነኝ የምትሆው። ጌታን እመኑኝ። እኔ እንትና አትዘኑ። የራሳችሁ እያዘናችሁ እየመጣችሁ ኧረ ጃኒ በቃ ላሽቢያችሁ ጃኒ በቃ ናሚ ቆይ ልንገራቸው በማርያም እሺ ንገራቸው። ህይወታችሁ ያሳዘናችሁን እኔ ለምንድን ነው ማዝነው? እናንተ ያዘናችሁት እኔ አዝኜ አላውቅም። እግዚአብሔር
ጋድ ተሰብዱኝ ነው እንጂ እወድሻለሁ። እናንተ ናችሁ የምትሰብዱኝ። ጋይስ ትሪፕል በእናንተ ምክንያት ስንት ሰው ተቀየረ? ራበይ ትሪፕል አረ ትሪፕል ጋይስ ትሪፕል ጋይስ ማንንም ማንን አላፈመስም። ስራውን ያፈምሱ እመኑ። ትሪፕል እረፉ። አጓጉል አታነካኩኝ። እረፉ። አረ ትሪፕል አረ በእግዚአብሔር ሰው እያወራ አንበሳ ምናምን ይሰጧል። ማንን አላፈመሰም። ሁሉም በስራው ነው የፈመሰው። ለማንም አልወግንም። እዚህ ጋር ገባችኋ? በቃ ምንም በቃሽ ምናምን አይደል። ልካችሁን ነግራችሁ ከዛ በኋላ ተባላችሁ እንዴ ማንን ያፈመሰ ነው ይላል። ደግሞ እኮ ጸብ ነው በቃ የሚወዱት። በቃ እስኪ እርቅ በቃ ኖርማል እንትን እንሁን። እግዚአብሔርን ነው የምላችሁ። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ነው ማንም የፈመሰው። የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ። በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችኋ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት። በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን። አይ እንደዚህ አይነት ፋን የለኝም እኔ። እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ አላቃቸውም። የሚሳደብ ፋን አልፈልግም እንዴ። እኔ ፍቅርን ስመጣም ሀግ እያረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። እመቤቴ በቃ ከልቤ ነው የምናገረው። ይሄንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እኔ ምንም በማላውቀው ነገር አንድ ማውቀው ጓደኛዬ ከእናንተ ጋር ልተያይዞ ስለ እኔ ክፉ ሲያወራ ያዋለው ቲክቶክ ላይ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እና ስለ እኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለ እኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኒዓለም ተረዱኝ። በቃ ድራማ አልፈልግም በእግዚአብሔር። እንደ አንድ ወጣት ላይቬን እሰራለሁ፣ እወጣለሁ ምናምን በቃ ላይቬን እኖራለሁ። አለቀ። እንደነ ናሆም እንደነ ፍራይዴ ጌም እጮታለሁ። ከዛ ቪዲዮ እንሰራለሁ። ቻሪቲም ከሆነ ቻሪቲ እሰራለሁ። በቃ ከዛ በኋላ ህይወቴን እኖራለሁ ማለት ነው። ከድራማው ውጡ። ድራማ የምትወዱ ከሆነ ሌላ ፋን ሌላ ሰው መያዝ ትችላላችሁ። እኔ አልፈልግም። ይሄን ከልቤ ነው የምነግራችሁ። በጣም የተሰማኝን ነገር ነው የምነግራችሁ። ያልተፈጠረ ነገር ክሬት አታርጉ እያልኩ ነው። በቃ ቴንኪዩ፣ አመሰግናለሁ። ከጮኩባችሁ በጣም ይቅርታ፣ ስሜታዊ ስለሆንኩኝ ነው። ቴንኪዩ። ይሄንን ምለው ሁሉንም ሰው ወክዬ አይደለም። እሺ፣ ራሳችሁን ታውቃላችሁ። ማንንም ወክዬ አይደለም። ይሄንን ስል ራሳችሁን ታውቃላችሁ። አልፈልግም። እናንተን ነው እኔ አልገባም። ኦኬ፣ ህዝቡን አይደለም እናንተን። ነገር የምትኮረኩሩትን እናንተን ነው። ህዝብ አልነካውም። ፋን ነኝ ብላችሁ እንትን የምትሉትን ነው። በገባችኋ? እረፉ። በቃ ተው።